ሰራተኛ ነው በአለም ዙሪያ ያለው የቤት ሰራተኛ። ሂድና ኤርትራና ሶማሌን ፈልግ። የጅማል ሶማሌ እንደኛ ደሃ ነው፣ ኤርትራ እንደኛ ደሃ ሀገር ነው። ግን እስኪ አንድ ኤርትራ ሴትና የሶማሌ ሴት ፈልግ እናገኝልኝ ሰራተኛ። ሂድና የሱዳን ሴት ሂድና የቤት ሰራተኛ ፈልግ። እከካም የቤት ሰራተኛ እያሰራህ የእህቶቻችንን የሴቶችን ብር የምትከፍል አንድ ዋነኛውና የመጀመሪያው ኢትዮጵያ ወንድ ብቻ ናት። እከካም ደግሞ ከኔ ጋር እኩል ልታወራ ነው። ከባንጋሊ ወንድ ጋር እኩል ልታወራ ነው። ከፓኪስታን ከህንድ ወንድ ጋር እኩል ልታወራ ነው። ንፍጥ አንድ የሶማሌ ሴት ፈልግ። አንድ የሶማሌ ሴት አንድ የኤርትራ ሴት ፈልግ። የቤት ሰራተኝነት አይታወቁም። የምትታወቀው በታሪክ የተመዘገበልህ የአንተ እህትና የአንተ ሚስት የአንተ እናት ናት። አረብ ሀገር ሰርታ የምታበላ እከካም አንተ ስለማትረባ ሸለመጥማ ስለሆንክ እከካም እናንተን ያገባ እናንተን ወንድ ነው ብሎ የቀረበ ሲጀምር ተናደድ በጣም እናንተን ወንድ ብሎ ያገባ ቢላሂል ከሪም የኢትዮጵያ ወንዶች በጠቅላላ እህትህን ይላክ፣ ሚስትህን ይላክ፣ እናትህን ልከህ የምትበላ እከካም አንተ ሚስት አይደለም ምንም አይገባህም። ሀታ ውሃ አይገባህም ለአንተ። ከሀገር ራሱ እንደ ሀገር ለእናንተ ውሃ መከልከል አለባት የምትጠጡትን። እከክ ደግሞ ከህንድና ከፓኪስታን ወንድ ጋር እኩል ልታወራ ንፍጣም ሙጀሊያም እና በቃ ወርድብሃለሁ። አንድ የኢትዮጵያ፣ አንድ የኤርትራ፣ አንድ የሶማሌ፣ አንድ የሱዳን ሂድና ፈልግ። የህንድ ሰራ ሂድ ፈልግ የቤት ሰራተኛ። አንተ ከካም አንተ ኩክኒያም ሂድና ፈልግ። በታሪክ የምንታወቀው ከሳኡዲ ጀምሮ ሀታ ሱዳን ውስጥ የኛ እህቶች አሉ። ሀታ ሱዳን ውስጥ ሱዳን፣ ኩዌት፣ ኳታር፣ ባህሬን፣ ሳኡዲ እንዳለ በየቤቱ በየህንፃው ላይ ኢትዮጵያን ሴት በሚሊዮን ታገኛለህ። በየሀገሩ እከካም አሁን አንተ ወንድ ነህ። አንተ እናት ወልደሃለች፣ አንተ ወንድ ወልዶሃል። ንፍጣም ደግሞ እኩል ስታወራ የባንጋሊ ወንድ ክፍት አፍ። የባንጋሊ ወንድ አንተ የምትነቀው እንዳንተው ነው የሰራው። ሰርቶ ግን እመቤት አድርጎ ሚስቱን ነው የሚያኖረው አገሩ ላይ ወርቅ አልብሷት ልጆቹን እየወለደ ልጆቿን እያሳደገች። ንፍጥ ለአንተ ውሃ እንደ መንግስት እንደ ሀገር አንተ ውሃ መከልከል አለበት። ኢትዮጵያ ላይ ውሃ እንዳትጠጣ አላህ ይሻል። እንደ መንግስት የማይሰራ ወንድ የኢትዮጵያ መንግስት ውሃ መከልከል አለበት። ሂዶ የማይቆፈር ቁፋሮ ቆፍሮ ከመንግስት ብር ይጠይቅ። ሂዶ ያልማ ድድህን እያሰጠህ እህትህን ልከህ ብር የምትቀፍል፣ እናትህን ልከህ ብር የምትቀፍል፣ ሚስትህን ልከህ ብር የምትቀፍል አንተ ከካም ሚስት አይገባህም። ሀታ ሚስት አይደለም ውሃ ጥሬ ውሃ አንተ አይገባህም። መጥቶ ለስራ የሚለፋውን አይደለም እያልኩ ያለሁት፣ እዛም ሆኖ ለፍቶ የሚያስተዳድረውን አይደለም ያለሁት። እንዳንተ አይነት ክፍታፍ ሳልሰራ ልብላ ከሴት ጠፍዬ ልብላ የምትል እከካም ኩክኒያም አንተ ውሃ መከልከል አለብህ። ውሃ ይገባም። አንተ ሴት እኮ በጣም ትልቅ ናት እኮ። ሴት እኮ በጣም ትልቅ ነገር ነው። ሴት የሚገባው እኮ ነው የሚያገኘው። አልገባህም? ሴት እኮ በጣም ተከፍሎባት ዋጋ ተከፍሎባት እኮ ነው ሚስት የምትሆነው። ምን ሆነ? አባቷ ዋጋ ከፍሎባታል፣ እናቷ ዋጋ ከፍላባታለች። ከዛ ደግሞ አንተ ዋጋ ከፍለህባት ነው የምታገባው። ምህር ከፍለህ፣ ሰርጋ አስርገህ፣ ጥሎሽ ጥለህ፣ ወርቅ አድርገህ፣ ቤት አሰርተህላት። እንዴ ለእናንተ ውሃ ይገባል እንዴ? በጣም ያናደድከኝ ምን ላይ እንደሆነ ታውቃለህ? ምን ሆነክ ነው? ከባንጋሊና ከህንድ ጋር ራሳችሁን አታነጻጽሩ። እካካም ኩክኒያም ንፍጣም እናንተ አይነት ሸለመጥማጥ ነው እህቶቻችንን እየቀፈለ አሳር የሚያበላቸው። ምክንያቱም አያውቁም፣ አያጣሩም። ማጣራትም ቀላል ነገር አይደለም። ሴቱን አትውቀሱ ያጀማ። ይህ ሸለመጥማጥ ቀጣፊ ቪዲዮ እያንዳንድ ፎቶ ይወጣልሃል። እንዳትረሳ፣ እኔን እንዳትረሳ፣ እኔን ፊት እንዳትረሳ አወጣልሃለሁ። እያንዳንድ ፊቱ ላይ ታሪክህ ነው የምዘረዝርልህ፣ እስከነ ሎኬሽንህ ነው የማስቀምጥልህ። አንተን የምታገባ ሴት ደግሞ ሸለመጥማጥ ከካም ናት፣ ኩክኒያም። ወንድ ያላሳደጋት ሴት ያላሳደገቻት
ያልተባረከች በስርዓት ያላደገች ካልሆነች ከካም ካልሆነች አንተን አታገባም። እንዳንተ አይነት ሸለመጥማት የሴት ብር ከፍሎ የሚኖር አንተን ያገባች ሴት ያኔ እናያለን። የሁሉም ታሪክ በእህቶቻችን ላይ የቀለዳችሁ፣ እህቶቻችንን ያስለቀሳችሁ፣ የቀፈላችሁ፣ የሰረቃችሁ በሰበብ አስባብ ጉዳችሁን ነው የምናወጣው። እናንተ ሌቦች፣ እናንተ በእናት እናንተ እንደው ይገባል። አሁን እናንተ ወንድ ናችሁ። ምን ሆነህ ነው? ሂድና የሶማሌ ወንድ ይኸውልህ፣ ሸለመጥማጥ የሶማሌና የሱዳኒ ወንዶች ራሱ የማይረቡት ናቸው። የኛ ልጆች መጥተው የሚያገቡት ከስንት አንድ ናቸው። ሀብታም መጥተው እኛን የሚያገቡ እንዳንረሳሳ ሴቶች የረሳሁላችሁ እንዳይመስላችሁ። ሸለመጥማጥ የሚረባው እንዳላገባሽም እያንዳንድሽ ከሌላ ዜጋ ራሱ የሚመጣው ሀታ ምናምን ስም አልጠቅስም። ሀታ ሲመጡ ምን የማይረባ የሚያቄስ መጠጦሱ ያለበት ሺሻ ቤት የሚርመጠመጥ ምናምን ነው የምታገቡት የኛ እህቶች አብዛኞቹ። ቀጣይ እንዳንን ተነቃቅተናል። እያንዳንዱ ምረጡ። ወንድ ለመምረጥ ደግሞ እናንተ ቦታችሁን ምረጡ። እከክ ጀግና ወንድ መሆን ዋጋ ያስከፍላል። ተኝተህ መስሎሃል የምታገኘው ንፍጣም። አንተ መኮላሸት ነው ያለብህ። እንደውም ከተቻለ ከሀገር ማባረር። አንተ ወዴት እንደምትባረር አያውቅም። ሌላው መንግስት ራሱ አይለቅም፣ አያስወጣም። ጨርሻለሁ። አዑዙ ቢላሂ ሚነ ሸይጣን ረጂም